ኢየሱስ ጌታ ዛሬ ምንጫችሁ ይፈወሳል። ኢየሱስ ጌታ አሁን ዋናውን ነው የሚፈውሰው እግዚአብሔር። ከዛን የስም ለውጥ ያደርጋል፣ ያድራሻ ለውጥ ያደርጋል። የትኛውም ነገር በእግዚአብሔር ጣት ትቀየራለች። አንድ ሰው አጠገብላል ዛሬ እግዚአብሔር ምንጬን ይቀይራል በሉት። ዛሬ እግዚአብሔር ምንጬን ይፈውሳል በሉት። ደግማችሁ እግዚአብሔር ምንጬን ይፈውሳል በሉት። ሃሌሉያ። የማገለግላችሁ ክፍል ሁለተኛ ነገሥት ምዕራፍ 2 ቁጥር 19 ላይ ይገኝ። ሃሌሉያ። ስንት አልኳችሁ? ሁለተኛ ነገሥት ምዕራፍ 2 ቁጥር 19። ስሙኝ ቀና ብላችሁ። ኢየሱስ ጌታ። እዚህ ቦታ ላይ ሁለት ሰዎች ይገኛል። አንደኛው ኤልያስ ነው፣ አንደኛው ደግሞ ኤልሳ። ይኸውላችሁ የሁለቱን ሰዎች ታሪክ ልንገራችሁ። ኤልያስ ማለት ዘሩ የማይታወቅ ቴስባዊ ከየት እንደመጣ አይታወቅም። ነገር ግን እግዚአብሔር በኃይል የሚሰራበት ሰው፣ በጣም ታላላቅ ነገር እግዚአብሔር በሱ ሰርቷል። ነገር ግን ከዕለታት አንድ ቀን እንዲህ አለ፣ በቃ አለ ኤልሳቤጥ እያባረረችኝ ነው፣ አልቻልኩም፣ እኔ ብቻ ቀርቻለሁ፣ መሞት እፈልጋለሁ። ከዛን እግዚአብሔር መጣና እንዲህ አለ፣ ቀብተ ነው የምትሞተው፣ ተክተ ነው የምትሞተው፣ ሌላ የሚቀጥል ትውልድ አለኛ። ሃሌሉያ። እና በዚህ እያለ ድንገት ኤልያስ ኤልሳን የሚቀባበት ጊዜ ነበር። ኤልያስ ደግሞ የሚገኘው በእርሻ ቦታው ነበር እና ብዙ ጥማዶች ነበሩት። እያረሰ ሳለ ኤልያስ መጣና መጎናጸፊያውን ጣለበት። ምኑን ጣለበት? ዛሬ እግዚአብሔር እጅ ይውደቅባችሁ፣ የእግዚአብሔር ሐሳብ ይውደቅባችሁ፣ የእግዚአብሔር ፍቃድ ያግኛችሁ። ከናንተ ያልሆነ የሚያስጨክን፣ ለእግዚአብሔር ነገር የሚያስጨክን፣ ለእግዚአብሔር አገልግሎት የሚያስጨክን፣ ለዚህ ዓለም የማይመች የእግዚአብሔር እጅ ይንካችሁ። ሰውየው ምንም አይነት ፕሮግራም የለው፣ አገልጋይ ለመሆን ፕሮግራም የለው፣ ዘይት የደፋበት ሰው የለው፣ ትንቢት አልተነገረው። ነገር ግን በእግዚአብሔር የተመረጠ ነበር። እስቲ እኔ በእግዚአብሔር ተመርጫለሁ በሉ። ሃላባን ታልቫዲ ያለው እኔ በእግዚአብሔር ተመርጫለሁ በሉ። ይህ ሰው በስውር በእግዚአብሔር የተመረጠ ነው። እግዚአብሔር ብቻውን የመረጠው ነው። የሆነ ጉባኤ ተገኝቶ ዘይት የፈሰሰበት አይደል፣ ነቢይ ነው የተባለ ሰው አይደል። ነገር ግን በእግዚአብሔር ዓለም የተመረጠ ነው። እኔ በእግዚአብሔር ተመርጫለሁ በሉ። ሃሌሉያ። ይኸውላችሁ ወንድሞቼና እህቶች፣ እኛ ቀድሞ በመስቀሉ ተመርጠን፣ በክርስቶስ ሥራ ተመርጠና፣ እኛ ለእግዚአብሔር ልጆቹ ነን። እኔ እግዚአብሔር ልጅ ነኝ በሉ። ሃሌሉያ። ደግማችሁ በሉ፣ እኔ እግዚአብሔር ልጅ ነኝ በሉ። መጽሐፍ ሲናገር እንዲህ ይላል፣ ልጆች ናችሁና ምንድናችሁ? ምንድነው የምትወርሱት? ከእግዚአብሔር የሚወረሰው ምንድነው? ሁሉ። እግዚአብሔር የፍጥረት ሁሉ አምላክ፣ እግዚአብሔር የፍጥረት ሁሉ አባት ነው። የእግዚአብሔር የሆነ ሁሉ የናንተ ነው። አንድ ሰው የእግዚአብሔር የሆነ ሁሉ የኔ ነው ይበል። የእግዚአብሔር የሆነ ሁሉ የኔ ነው ይበል። ዛሬ ምንጫችሁ የተፈወሰ ይሁን። አላዲካቶኔ ዛሬ የሆነ ሰው ቢዝነሱ ይፈወሳል። አንድ ሰው ጤናው ይፈወሳል። እግዚአብሔር አቅጣጫ የሚሰጠው ሰው አለ። እግዚአብሔር መንገድ የሚያሳየው ሰው አለ። ዛሬ ዋናው ይገደል። ኢየሱስ ጌታ። እና ይሄን ሰው የነካው መጎናጸፊያ ነው የወደቀበት። ከዛን ኤልያስ ጋር ሄደና እንዲህ አለ፣ ማካምበርዴንያ እንከባለላል። ማሚ የከበደሽን ነገር ጌታ ያንከባልለው። አንቺ ዝም ብለሽ ጌታሽን መስማት ይሁንልሽ። ሃሌሉያ። ምንም መመኪያ የለንም። ባይዞ እኛ ያለን መመኪያ አንድ የፈሰሰ ደም ነው። እሱ ደም ደግሞ ለማንም አሳልፎ አይሰጥም። ኢየሱስ ጌታ። እና ይሄ ሰው መጎናጸፊያ ከነካው በኋላ እንዲህ አለ፣ ልከተል እወዳለሁ እና ጠብቀኝ፣ ሄጄ እናትና አባቴን ልሰናበት ሲለው እንዲህ አለው፣ ካንተ ምን ማለት ነው? መጎናጸፊያውን ነው የሚከተለው። የእግዚአብሔር ነገር ነክቶታል፣ ተከታይ እንደሆነ ነግሮታል። ኤልያስ ግን እንዲህ ይላል፣ እኔ አይመለከተኝም። አንዳንዴ እንዲህ ይሆናል። እና ሄዶ ይላል በሬዎቹን አረደ ይላል፣ አበላም ይላል፣ ተከተለው ይላል። መከተል ሲጀምር ከከፍታ አትጀምርም፣ ከስድብ ነው የምትጀምር። ይሄ ሰው በቤቱ ባለ ጊዜ ባይጻፍልንም ከብቶቹ ብዙ ስለሆኑ
ጥማዶቹ ብዙ ስለሆኑ እርሶ የሚባል ይመስለኝ፣ ጋሼ የሚባል ይመስለኝ። ምክንያቱም ባለጠጋ ሰው ይመስለኛል። እግሩን የሚያሹ ሰዎች ያሉት እጅ አስታጣቢ ያለው ይመስለኛል። ምክንያቱም 12 ጥማድ ያለው ይለናል መጽሐፍ። ይህ ሰው ባለጠጋ። ወደ እግዚአብሔር ዓለም ስትመጡ ልትቀበሉ ብቻ አይደለም፣ እሱ የሄደውን መንገድ ልትሄዱ። በዚች ምድር ላይ መከራ አለ፣ ግን ጌታ አለ። ግን ምን አለ? ኢየሱስ ማን? ችግር አለ፣ የችግሩን ማጥፋት የሚችል መድኃኒት አለ። እሱም ኢየሱስ ይባል። እና የሰው ተከትሎት ሲሄድ ስሙ ተቀየረ። መላጣ ተባለ። ምን ተባለ? ና ሌላ ስምም ተሰጠው፣ እጅ አስታጣቢ ተባለ። ይሄ ሰው አርዶ ተከትሎ መጥቶ ሲሰደብ አልከፈው። ቀን አለ፣ ጊዜ አለ፣ የክብር ሲዝን አለ፣ ነገሮች የሚፈወሱበት ጊዜ አለ፣ ምድር እኔን የምታከብርበት ጊዜ አለ። አንድ ሰው ቀኙን ከፍ ያርግልኝ። እግዚአብሔር ምድሪቱን አሳልፎ ይስጥ። እግዚአብሔር ቀኖችን አሳልፎ ይስጥ። አሁን ጊዜ እንዲሆን ጸልይላል። የሆነ ነገር ሲቀየር አያለሁ፣ መልክ ሲቀየር አያለሁ። እግዚአብሔር ትንሣኤ ሲያደርግላችሁ አያለሁ። ነገሮች ሲለወጡ አያለሁ። እግዚአብሔር ለውጠዋለሁ። ለሆነ ሰው ነገር ሲቋጭ አያለሁ። ቲካቫስምፒላ የተጀመረ ነገር ሲቋጭ ማቴም ፓርቲላሴ ይሄው ማገለግለው ጌታ የተጀመረ ነገር አያለው። ግን አሁን እግዚአብሔር እንዲህ ይለኛል፣ እቋጫለሁ። ፓላቲያሱ ምን እላለሁ? ቋጫለሁ ይለኛል እግዚአብሔር። ቋጫለሁ ይለኛል እግዚአብሔር። ቋጫለሁ ይለኛል። ይኸውልሽ እህቴ፣ መች ነው የሚያልቀው ስትይ ነው የማየው። መች ነው ነገሩ የሚያልቀው? መች ነው የሚቋጨው? መጨረሻ የናፈቀሽ ነገር አያለው። እግዚአብሔር እንት ይለኛል፣ እጃችሁ ዘርጉና ይቋጫል በሏት። ይቋጫል በሏት። ይቋጫል በሏት። ይቋጫል በሏት። በኢየሱስ ስም ነገርሽ ተቋጨ፣ ተፈጸመ። ተቀመጭ። እግዚአብሔር ይባርክ። ይኸውላችሁ ማታንዲ ልፋንያሶ ይኸው ይገርምሃል፣ የነካው ነገር አለ፣ የወደቀበት ነገር አለ። ይሄ የወደቀበት ነገር አርዶ እንዲከተል ነው ያደረገው። አርዶ ተከትሎ ግን ምንም አልተዘጋጀለትም። የተዘጋጀለት መላጣና እጅ አስታጣቢ የሚል አጠገብላለሁ። ለጊዜው ነው በለው እባክህ። ኢየሱስ ጌታ እና ረጅም ዓመት ተከተለው። ኤልያስ መጨረሻ ላይ እንዲህ አለ፣ እኔ ወደ ሌላ ቦታ ልሄድ ነውና ከኔ ላይ ቅር አለው። ኖ አልቀርም። የነቢያት ልጆች መጡ፣ ተመለስ፣ አባትህ ካንተ ላይ ሊወሰድ ነው አሉ። አካባስ አውቃለሁ። እናንተ ምን በሉ ማቻ። እኔ ነገርኳችሁ። ዝም ባላችሁበት ጉዳይ፣ እግዚአብሔርን በጠበቃችሁበት ጉዳይ ይኸው ማገለግለው ጌታ የትንሣኤ ኃይል ያከኘዋል። እኔ እኮ ሰው ነው ያጣሁት። በእናት የሆነ የትንሣኤ ጉልበት ቤትህን ያከኘዋል። ዝም በሉ አለ። ይሄ ምን ማለት ነው? አይቻለሁ አለ። ምን ብያለሁ? እንደሚሄድ አውቃለሁ አለ። ግን እግዚአብሔር እስኪመጣ እየጠበኩን። እሱ ሲሄድ የሚሆን ነገር አለ፣ የሚቀየር ስም አለ፣ የሚሰራ ስራ አለ፣ የሚደረግ ነገር አለ። አሊኮምባ አዲያን ዋቀዮ ከነሲንጀራ ሲሙሊ ሰበረን ሲሙሊ ሰሲንጀራ ዋቀዮ ሲንቀጀልቸ ሲንጀራ ዋቀዮ ሲናበ ሲንጀራ ዋቀዮ ሲፊኖጀደ ሲንጀራ ዋቀዮ ነገር ሲለወጣል። ይሄው ማገለግለው ጌታ የሆነ ሽታ ይሸተኛል። ነገርን የሚለውጥ እግዚአብሔር ጠረን ይሸተኛል። እንደዚህ አትቀጥሉም። እየተሰደበ አልቀጠለም። መላጣ እየተባለ አልቀጠለም። እግዚአብሔር ስሙንም እሱንም የሚቀይርለት ከተማ ሰጠው። ኢየሱስ ጌታ። ኢየሱስ ማን? ይውላችሁ አልቀርም አውቃለሁ አለ። ተከተለው። መጨረሻ ላይ ግን እንዲህ አለ፣ አባቴን የሚወስዱ የእሳት ሰረገሎች ፓራዲ ካፋውስ
ክብር ነው ያየው። የእግዚአብሔርን ዓለም ነው ያየው። ነብይ አይደለም ያየው። አንድ ኃይል አይቷል። የሚወስድ ኃይል አይቷል። ማካታባራዲያ ዛሬ ለሆነ ሰው ልጸልይ። አይኖቻችሁ የእግዚአብሔርን ክብር ይመልከቱ። የእግዚአብሔርን ህልውት ይመልከቱ። የእግዚአብሔርን በጎነት ይመልከቱ። ያየውን አይቶ መጎናጸፊያውን ይዞ ሲመለስ ትላንት ጌታ ነው ያሉት። ካንተ ምን ሊሆን ነው? ማካታላባ ጌታ ነው ያሉት። ካንተ ምን ሊለው ሊወሰድ ነው? እሱን ሁሉ ጊዜ የሚጠሩት ወይ በስሙ ነው ወይ መላጣ ነው የሚሉት ወይ አስታጣቢ ነው የሚሉት። ምክንያቱም የበታች ሆኖ ነው። መችስ ምን እስኪመጣ ጊዜ ከመጣ ስም ይቀየራል። ዛሬ የቢዝነሳችሁ፣ የህይወታችሁ፣ የትዳራችሁ የትኛውም ጉዳይ በደሙ ጉልበት ዛሬ ከእግዚአብሔር እጅ የተነሳ ይቀየራል። ይሄው ማገለግለው ጌታን እግዚአብሔር ጣም ይጨምርበታል። አሁን የሆነ መዓዛ ይጨምርበታል። አሁን ኢየሱስ ማን ይገርማችኋል። የኤልያስ አምላክ ወዴት ብሎ ከፍሎ ተመልሶ ስሙ ተቀየረ። ስሙ የተቀየረው ከፍሎ ሲመለስ። ይኸውልህ ሰው የሚያከብርህ እግዚአብሔር ካንተ ጋር ሲሰራ፣ ከፍለ ካልተመለስ፣ በታምራት ካልመጣ ማንም አይከተልም። ዛሬ የምጠራው አንተ ላይ ቤት ላይ የእግዚአብሔርን የምራክል ጉልበት ነው። የእግዚአብሔርን የታምራት ጉልበት ነው። ኢየሱስ ጌታ ከፍሎ ሲመለስ እነዛ የነቢያት ልጆች መጡና እንዲህ አሉት፣ አባትህን አሉት ጌታህን አንድ መንፈስ የሆነ ቦታ ጥሎት ይሆናል። መጨረሻውን ማየት ይሁን ለበሉ ተጠገብለ። ይኸውልህ የመጨረሻ ካልተከተልክ መጨረሻ አታይም። ኤልያስ ሲወሰድ ማን ያየው? የነቢያት ልጆች የሚያውቁት እስከ ምንድን ነው? እስከሚወሰድ። ግን ማን እንደወሰደው ያውቃሉ? አቦ ጨርሶ ማየት ይሁንልህ፣ ጥግ ድረስ ማየት ይሁንልህ በኢየሱስ። መጡና እንዲህ አሉት፣ አባትን እንፈልገው ዘንድ ፍቀድልን ሲሉት፣ ኧረ ተውት እኔ ሲሄድ አይቻለሁ ሲወሰድ አይቻለሁ ሲል ሊሰሙት አልፈለጉ። ሄዱ ፈቀድኩላችሁ ፈልጉታል። አቴራ ዛሬ ለሆነ ሰው እግዚአብሔር ነገሩን ያጣፍጥለታል። ነገሩን ያጣፍጥለታል። ነገሩን ያጣፍጥለታል። ይገርማል። እስከ ጥግ ማየቱ ይሁንልህ፣ እስከ መጨረሻው የተቆራረጠ አትይ በኢየሱስ። ልክ ናቸው እኮ አባቱ ከሱ ሲወሰድ አይተዋል እኮ፣ ግን ማን እንደወሰደው ነው ያላዩት። ይኸውልህ እውነተኛ ተከታይ መጨረሻ ያያል። የምር የሚከተል የመጨረሻ ግቡ እግዚአብሔር ብቻ ይሆናል። እውነተኛ መከተል ድል ይሰጣል። እውነተኛ መከተል ጠረን ይቀይራል። እውነተኛ መከተል ጣዕም ይሰጣል። ጊዜው ተሰድበ ሊሆን ይችላል። አልተሳካላትም፣ አልተሳካልሽም ልትባይ ትችላለች። ግን የምር ተከተይ ነገርሽን በጠረን ይቀይረዋል። እግዚአብሔር ከተማ ይሰጥሻል። ይገርማል። ከነቢያት ልጆች ተለያይቶ እየሄደ ሳለ አንድ የሰፈር ልጆች ወጡና ኤልሳን እንዲህ አሉት፣ መላጣ አሉት። እንደ ትላንት አይደለም እሱ፣ እንደ ትላንት አጠረውም፣ ከፍሎ ነው የተመለሰው። የአፉ ቃል ተቀይሯል። ውለው ተቀይሯል። አካሄዱ ተቀይሯል። እኔ ጸለይኩላችሁ እግዚአብሔር መልክ ይቀይራል። አቡ ዛሬ የሆነን ሰው ነቀፌታውን ያነሳለታል። አምላክ ስድቡን ያነሳለታል። ለክብር ይሆናል። የሆነ ሰው ጋሼ ይባላል። የሆነ ሰው ሜቴ ይባላል። የሆነ ሰው በክብር ስም ይጠራል። ዛሬ ና እነዛ ከጫካ ወጥተው ሰደቡት፣ ረገማቸው ይላል መጽሐፍ። ከዛና አውሬ መጥቶ ምን አላቸው? ባላቸው ይሄ ሰው እየሄደ ሳለ እግዚአብሔር ከተማ ሰጠው። ምን ሰጠው? አባሻባ ዛሬ የሆነ ሰው ታምራት ይጀምረዋል። እረ መነኝ በእናት እንዲህ ይላል። የውሃው መፈወስ ይላል። የከተማይቱ ሰዎች ኤልሳን እነሆ ጌታችን እንደምታየው ማናችን
ማናችን ይሄ ሰውዬ ጌታ ተብሎ ያውቅ ጌታ የተባለው ሳያርድ በፊት ያኔ ቤት ውስጥ ነው የተባለው። ለእግዚአብሔር ነገር ሲለይ ተሰደበ። ለእግዚአብሔር ነገር ሲወጣ ተነቀፈ። ዛሬ ከእግዚአብሔር እጅ የተነሳ ከኔ ጮት አይደለም ከእግዚአብሔር አቅም የተነሳ ነገር ይቀየራል። ጣም የሚሰጠው ነገር አለ እግዚአብሔር። መዓዛ የሚሰጠው ነገር አለው እግዚአብሔር። ኤልያስን መከተል በጣም ቀላል እንዳይመስል። ኤልያስ ብዙ ሰዎች የሚከተሉት በጣም ተወዳጅ ነብይ፣ አለባበሱ የማያምር ነገር ግን እግዚአብሔር ከሱ ጋር የሚራመድ ሰው። ባህሪው አይመችም ይላሉ ቴዎሎጂያን። ምቹ ሰው አይደለም ይላል። ያን ሁሉ ዓመት የተከተለውን ሰው ነው ተመለስልኛል። ያን ሁሉ ዓመት እጁ ላይ ያስታጠበውን ሰው እንደሚፈልገው ሲያዘው የነበረውን ሰው ነው ዞር በልልኛል። ሊሄድ ነው እንኳን አላለው። ሊሄድ ነው ያለው እሱ እንደማይለየው ሲነግረው ከኢየሱስ ጋር መጣበቅ ድል አለ። አንድ ነብይ እንዲህ ከተከተለው አንተ ኢየሱስን ተከትለ በክብር ትመለሳል፣ በድል ትመለሳል፣ በክንውን ትመለሳል። ዞር በሉ አይልም። እሱ ደግሞ ተመለሱ አይልም። እሱ ኢየሱስ እንዲህ አለ አይደል? እኔ አለ ካደረኩበት በላይ እናንተ ምን በሉ አድርጓል፣ ያድርጓል። እሱ ምድር ላይ ከሰራው ታምራት በላይ እኛ እንድናደርግ ይፈልጋል። አይቀናም። የሞተ ሲነሳ ኢየሱስ አይቀናም። አገልጋይ ነው የሚቀናው። እግዚአብሔር ሲመለክ የሚቀናው ሰይጣን አይቀናም እሱ። ምክንያቱም አባት። ይሄ ግን ማስከተል አልፈለገም። እምቢ አለ። በጣም እምቢ ሲለው እሺ አለ። ምን እንዳደርግልህ ትፈልጋለህ? የተከተልኩት አንተን አይደለም አንተ ላይ የሚሰራውን ይሄንን እጅን የተከተልኩ ለሱ ነው ያረርኩለት። አይጥልም፣ አይረሳም። ታማኝ ነው እግዚአብሔር። ለዘላለም ነው ከኛ ጋር የሚቀጥለው እሱ። ይኸውላችሁ ወንድሞቼና እህቶች የነገሩ መበላሸት ቦታውን ካላወቃችሁ ነገሩ አይፈወስ። የቱ ጋር እንደተበላሸ ልታውቁ ይገባል። ትዝ ይላችኋል የነቢያት ልጆች ኤልሳ ጋር መጥተው እንዲህ አሉ፣ ቦታው ጠቦናልና መስዋዕት እንፈልጋለን፣ ግንድ ይቆረጣል። እሺ ብለው አብረው ሄዱ። ከዛ በኋላ አንድ ሰው ምሳሩ ምን አለበት? ጠፋበት። ነብዩ ጋር መጣና የተዋስኩት ምሳር ጠፍቶብኛል አለ። የት እንደጣልክ ታውቃለህ? የጠየቀው ምንድነው? የት ነው የጣልከው? ያ ነብይ ደግሞ ያውቃል። አዎ ቦታውን አውቀዋለሁ። የቱ ጋር ነው ነገራችሁ የጠፋው? የቱ ጋር ነው ነገራችሁ የተበላሸው? ዛሬ ምንጩ ይስተካከል። ዛሬ እግዚአብሔር ምንጩን ነው የሚፈውሰው። እየሰማኸኝ ነው? እንደ እግዚአብሔር ሰው እየሰማኸኝ ነው? ዛሬ እግዚአብሔር ወንዙን አይደለም ምንጩን ይፈውስልህ። አንዳንድ ነገር ምንጭ ጋር ከተበላሸ ታች ይበላሽ። ሕይወት ውስጥ እረፍት ይከለክላል። ምንጭ ከተስተካከለ ግን ይኸውልህ ወንዝ ላይ እንኳን ቢቆሽሽ የሚመጣው ውሃ ቆሻሻውን ትቶት ነው የሚሄድ። እና እነዚህ ሰዎች እንዲህ አሉ፣ ምን ከተማዋ እጅግ መልካም ነች፣ ተመችታናለች፣ ትዳር ጥሩ ነው፣ ነገር ግን ስራ ጥሩ ነው፣ ነገር ግን ዛሬ እግዚአብሔር የሚቀይረው ነገር ግን አልቹን። አንድ ሰው ነገር ግሩን እስቲ ለኔ ጅን ከፍ አድርግ እባክህ። እኔ እቀበላችኋለሁ፣ ይሄ ነገር መልካም ነው፣ ነገር ግን የምትሉትን ጉዳይ በጌታ በኢየሱስ ስም ተቀበልኳችሁ። በጌታ በኢየሱስ ስም ተቀበልኳችሁ። በጌታ በኢየሱስ ስም ተቀበልኳችሁ። ከተማዋ ጥሩ ነች፣ ተመችታናለች፣ ነገር ግን ፍሬ ስንዘራ ውሃው ላይ ችግር ስላለ ምን ትላለች? ታጨነግፋለች። ዛሬ በጌታ በኢየሱስ ስም ነገር ጀምራችሁ፣ ሕይወት ጀምራችሁ፣ ስራ ጀምራችሁ እየተከታተለ የሚያጨነግፍባችሁ በደሙ ጉልበት የተመታ ይሁን፣ በኢየሱስ ስም የተመታ ይሁን። እጃችሁ ዘርጉልኝ። ማካታባ እኔ መታለው ጭንቀፋ ሳር እኔ ተናድጄበታለሁ። ደግሞ ወንዙን አይደለም የምፈውሰው ምንጩን። ከዚህ በኋላ ላይበላሽ፣ ከዚህ በኋላ ላይነካችሁ፣ ከዚህ በኋላ ነገራችሁ ላይነካ በኢየሱስ ስም እፈውሰዋል። በኢየሱስ ስም እፈውሰዋል። ያ እስከም ጥግ የተከተለ ሰውዬ
ሲመለስ በድል ነው የተመለሱ። ስለ መመለሳችሁ ልጸልይ። ከዚህ ስትመለሱ እቺ ሐሙስ ቀን ድላችሁን ትጥፋላችሁ፣ ክንውናችሁን ትጥፋላችሁ። በዛ ቤት እግዚአብሔር አለ እስክትሉ ድረስ በኢየሱስም እግዚአብሔር ነገራችሁን ያስተፋ። ነገራችሁ የተተፋ ይሁን።